የአንድ መኪና ሻንሲ ገዝታችሁ ልክ እንደ ኮፍያ ላይኛውን ቦዲውን ፓርት ብቻ በመቀያየር ፈልጉ ኤስዩቪ ስትፈልጉ ሴዳን ፈልጉ ደግሞ ሚኒባስ እየቀያየራችሁ ወይም ደግሞ በራሳችሁ ምርጫ ከስተማይዝ አድርጋችሁ የምትወዱትን አይነት መኪና መንዳት የሚያስችላችሁን የሚገርም ቴክኖሎጂ ነው ዛሬ ማጋራችሁ። ይህም ቴክኖሎጂ እንዴት እውን እንደሆነ በዛሬው ቪዲዮአችን በደንብ እናያለን። ወደ ቪዲዮ እንሂድ። አንድ መኪና ገዝታችሁ 6 ወር እንኳን ሳትይዙት ወዲያውኑ የናንተ መኪና በጣም የድሮ የሚያደርግ አዳዲስ ቴክኖሎጂዎች እየተፈጠሩ ያለበት ሁኔታ ነው ያለው። ስፔሻሊ ደግሞ ቻይናዎች አሁን ከዓለም አልፈው እርስ በርስ የሚያደርጉትን የቴክኖሎጂ ፉክክርና ውድድር ስናይ በጣም የሚያስገርም ነው። በጣም በፍጥነትም እያደገ ነው። ወደ ዛሬው ርዕሳችን ስንመለስ ካምፓኒው CATL ይባላል። ይሄ ካምፓኒ በዓለማችን ትልቁ የባትሪ አምራችና ባትሪ አቅራቢ ድርጅት ነው። ይህም ካምፓኒ ባትሪ ከሚያቀርብላቸው የመኪና አምራች ድርጅቶች እንደ ቴስላ፣ BMW፣ መርሴዲስ፣ ቶዮታ፣ ሃዩንዳይ፣ ቮልክስዋገን እንደ ፎርድ ምን አለፋችሁ ልክ እንደነ BYD አይነት መኪና አምራች ድርጅቶች ከነሱ በስተቀር አብዛኛው ለመኪና አምራች ድርጅቶች ባትሪ ያቀርብ ያለ ድርጅት ነው። ታዲያ ይሄ ካምፓኒ ባትሪን በማምረትና በማቅረብ ብቻ አልተመለሰም። መኪናውን ለመንቀሳቀስ የሚያበቁትን የያዘ ስኬትቦርድ ሻንሲ የተባለ አዲስ ፈጠራ ቦዲና ፍሬም የሌለው ግን የመኪናውን ጠቅላላ አንድ መኪና አድርጎ እንዲሽከረከር የሚያደርጉት ሙሉ ነገሩን የያዘ ከቦዲና ከፍሬም ውጪ ቴክኖሎጂ ወይም ደግሞ ፈጠራ ነው። ይሄ ደግሞ ለየትኛውም መኪና አምራች ካምፓኒ ጥሩ ዜና አይደለም። ነገር ግን ለታዳጊ ሀገሮች እንደዚሁም ደግሞ አነስ ላሉ ለስታርታፖችና ቦዲውን የማምረት አክሰስ ያላቸው ሌላኛውን የመኪናውን ክፍል ከCATL በመቀበል ቦዲውና ፍሬሙን ጭነው መኪና አመረትን እያሉ የሚቸበችቡበት ጊዜ ነው ማለት ነው። ታዲያ ይሄ ሻንሲ ከሌሎቹ መኪኖች የሚለየው ከጠቀሜታ አንጻር፣ ከጥንካሬ፣ ከሴፍቲ አንጻር እንዲሁም ደግሞ ከኃይልን አጠቃቀም ወይም ደግሞ ከኤፊሽንሲ አንጻር ምን የተሻለ ያደርገዋል የሚለውን እስኪ ለማየት እንሞክር። አንደኛው ከጥቅሞቹ አንጻር እንደምታውቁት የኤሌክትሪክ ባትሪ በሚሰራበት ጊዜ የባትሪ ሴሎች አሉ፣ እያንዳንዶቹ ፍሬዎች ማለት ነው። እነሱን ሞጁል በሞጁል አድርጎ ዘንድ ባትሪ ፓክ በማዘጋጀት እነዛ ሞጁሎች በአንድ ባትሪ ፓክ ውስጥ ሆነው መኪናው ላይ የሚጫኑት። ነገር ግን ወደዚህ መኪና ሻንሲ ስንመጣ እዛው ሻንሲው ላይ የባትሪ ሴክሽን አለ። ቀጥታ ሴሎቹ እያንዳንዶቹ ባትሪዎች እዛ ሴክሽን ውስጥ ነው የሚገቡት። ይሄ ደግሞ ከዚህ በፊት የነበረውን የባትሪ ፓኩን ክብደት ሙሉ በሙሉ ያስወግዳል ማለት ነው። ስለዚህ በዚህ መልኩ የመኪናውን ክብደት በተወሰነ መልኩ ይቀንሳል። ክብደት ከቀነሰ በዚህ በሚጫንበት ባትሪ የተሻለ ኪሎ ሜትርን እንዲሄድ ያደርገዋል ማለት ነው። ሁለተኛው ደግሞ ከጥቅም አንጻር ስናየው እዚህ መኪና ላይ ብቻ በክብደትና በባላንስ የተመጣጠነ ይሁን እንጂ የፈለጋችሁትን አይነት ቦዲ መጫን ትችላላችሁ። አስፈላጊ ሆኖ ሲገኝ SUV ወይ ደግሞ ሴዳን ወይ ቫን አሊያም ደግሞ ራሳችሁ የፈለጋችሁትን ከስተማይዝ አድርጋችሁ የምትወዱትን አይነት ዲዛይን ስትፈልጉ ሌላም በርግኒ ሊሆን ይችላል፣ ስትፈልጉ ቡጋቲ ወይ ደግሞ ጅዋግን ብቻ የፈለጋችሁትን አይነት የምትወዱትን አይነት የመኪና ዲዛይን ላዩ ላይ መጫን ትችላላችሁ ማለት ነው። ስለዚህ ይሄ የወደፊቱን የመኪና ትሬንድ ይቀይረዋል ተብሎ አንድ የሚታሰብበት ይሄኛው የተሻለ ያደርገዋል። በሶስተኛ ደረጃ ደግሞ ቀላል የሚያደርገው ይሄ ሻንሲ የሚጠቀመው ስትሪንግ ባይ ዋየር ነው። ያ ማለት የመኪናው መሪ ምንም አይነት የመሪ ዘንግ የለውም። መሪውንና የመኪናውን አግዝል ምንም የሚያገናኙ ፊዚካል የሆነ የሚታይ ነገር የለውም። ያ ማለት በምንድን ነው የሚገናኘው? በኤሌክትሮኒክስ እና በሴንሰሩ አማካኝነት ነው ጎማው የሚታዘዘው ማለት ነው። ስለዚህ መሪውን አንድ ስታዞሩት ሲግናል ወደ ECU ወይም ደግሞ ወደ መኪናው ኮምፒውተር ይልካል። ያ ኮምፒውተር መሪውን ወደ ግራ ነው ወደ ቀኝ ነው ያዞረው፣ ይሄንን ያክል ዲግሪ ነው ያዞረው ብሎ ለአክቹዌተሩ ወይም ደግሞ ታች ላይ ሞተር ነው ተቀባዩ፣ በሞተር አማካኝነት ነው የሚታዘዘው ጎማው። ሞተሩ ደግሞ ያንን ዲግሪ ተቀብሎ በዛ አማካኝነት ጎማውን ያዛል ማለት ነው። በአራተኛ ደረጃ ያስኩት ደግሞ አንድ መኪና ሆኖ ለመውጣት ማለትም አዲስ ሞዴል ወይም ደግሞ አዲስ መኪና የተሰራ ከሆነ ምናልባት ከ3 ዓመት ድረስ ሊወስድ ይችላል ለሪሰርች እና ዲቨሎፕመንት። በዚህኛው መኪና ግን ኦልሞስት የሻንሲው ፓርት ወይም ደግሞ ዋናው ሜን ነገሩ ኦልሬዲ ተሰርቶ ስላለቀ የቦዲ ዲዛይን ሊሆን ይችላል ጊዜ ሊወስድ የሚችለው። ስለዚህ በዛ አማካኝነት ከ1 ዓመት እስከ 1 ዓመት ከ6 ወር ድረስ በሚወስድ ጊዜ የሚገርም መኪና አጠናቆ ቁጭ ማድረግ ይችላል፣ አንድ አዲስ መኪናን ማለት ነው አንድ ካምፓኒ። በተጨማሪም የአንድ ካምፓኒ መኪና ለመስራት የሚያወጣውን ወጪ ከ60 እስከ 70% ይቀንሳል። ምን ያህል አስተማማኝ ነው፣ ምን ያህል ጠንካራ ነው የሚለውን ስናይ ደግሞ እንደሚታወቀው የመኪና ሻንሲ በጣም ከጠንካራ ብረት መሰራት አለበት። ወደዚህኛው ግን ወደ CATL ስኬትቦርድ ሻንሲ ስንሄድ በማሬን ወይም ደግሞ መርከቦች በሚሰሩበት ብረት ስታንዳርድ እና አውሮፕላኖች በሚሰሩበት አልሙኒየም ስታንዳርድ ነው ይሄ ሻንሲ የተሰራው። ጥንካሬውን ስናየው ስቲሉ ወደ 2000 ሜጋፓስካል ጫናን መቋቋም የሚችል ሲሆን በአውሮፕላን ስታንዳርድ የተሰራው የአልሙኒየሙ ደግሞ ወደ 600 ሜጋፓስካል ጫናን መሸከም የሚችል ከነዚህ ብረቶች ነው ይሄ ሻንሲ የተሰራው። ያ ማለት ምንም አይነት ግጭት ወይም አደጋ በሚደርስበት ሰዓት እንዳልኳችሁ ባትሪው ራሱ እዚህ ሻንሲ ውስጥ ስለሆነ ያለው የመጎዳት አቅሙ በጣም ዝቅተኛ ነው ማለት ነው። በጣም ፕሮቴክትድ ነው ማለት እንችላለን። ከሌሎች መኪናዎችም አንጻር ስናየው ደግሞ በጣም በፊቶቹ ሻንሲዎች ወይም ከሌሎች መኪና ሻንሲ በ25% በጣም የተሻለ ጥንካሬ ያለው ማለት ነው። ኢቭን ቴስት ሲደረግ አዲስ መኪና በሚወጣበት ሰዓት ቴስት ማድረጊያ ካምፓኒ በሲኤን ካፕ ኖርማል መኪኖችን ክራሽ ቴስት ሲያደርጉ በማጋጨት ወል ላይ በማላተም 56 ኪሎ ሜትር በሰዓት በዛ ፍጥነት ነው ክራሽ ቴስት የሚደረገው። ይሄኛው መኪና ግን 120 ኪሎ ሜትር በሰዓት ፍጥነት ነው የክራሽ ቴስት ያደረገው።
ያ ማለት ኢማጂን ኦልሞስት ከጥፍ በላይ ማለት ነው ፍጥነቱ። በዛ ፍጥነት ቴስት ተደርጎ ምንም አይነት የእሳትም በጣም ከፍተኛ የሙቀትም ወይም ደግሞ የፍንዳታም ነገር ምንም አይነት ነገር አላመጣም። በባትሪውም ይሁን በሌላው የመኪናው ክፍል ከፍተኛ ሙቀት ይሁን አላመጣም። በሴፍቲው በጣም የተሻለ ሴፍቲ ያለው አዲስ ፈጠራ ነው ማለት ነው። ከሌሎች መኪኖች በጣም የተሻለ ነው። ከሴፍቲ አንጻር እንደውም በጣም ያስገረመኝ ደግሞ በግጭት ሰዓት ወይም ደግሞ በአደጋ ሰዓት ወዲያው ግጭቱ ሀፕን እንደሆነ በ0.01 ሰከንድ በ0.01 ነው ያልኳቸው። ኢማጂን ሙሉ መኪናው ላይ ያሉትን እሳት ሊፈጥሩ የሚችሉ ነገሮችን ወይም ደግሞ ፍንዳታ ሊፈጥሩ የሚችሉ ነገሮችን ወዲያው ዲስቻርጅ ያደርጋቸዋል። ከአደጋው በኋላም ደግሞ መኪናው ላይ የቀሩ ዲስቻርጅ ያልሆኑ የኤሌክትሪክ ሲስተሞች ወይም ደግሞ ሾርት አድርጎ እንደዚህ ፍንዳታ ወይ እሳት ሊፈጥሩ የሚችሉ ነገሮች ከሆኑ እነዛን በ0.2 ሰከንድ ሙሉ መኪናውን ዲስቻርጅ ያደርገዋል ማለት ነው። መኪና ውስጥ ያሉ የሰርኪት ቦርዱ ላይ ምናምን እንደዚህ አይነት ነገሮች ላይ ያሉት የመኪናው ሲስተም ላይ ያሉ ነገሮችን ዲስቻርጅ ያደርጋል ማለት ነው ከአደጋው በኋላ። ከሴፍቲ አንጻር በጣም ያስተዋልኩት ነገር ከሌሎች መኪኖች በጣም ፕሮቴክተር ነው። የመጨረሻውና አቅሙን ወደምናይበት ደርሰናል። የዚህ መኪና አቅም ስናየው የኤሌክትሪክ ሲስተም አርኪቴክቸሩን ስናይ 800 ቮልት ኤሌክትሪክ ሲስተም አርኪቴክቸር ነው የተጠቀሙት። በአንድ ፉል ቻርጅ ወደ 1000 ኪሎ ሜትር መሄድ ይችላል። ፋስት ቻርጂንጉን ደግሞ ስናየው 300 ኪሎ ሜትር በ5 ደቂቃ ብቻ ቻርጅ ማድረግ ይችላል። ከኤፊሽንሲ አንጻር የመኪና ያለውን የባትሪውን አቅሙን ከመኪናው የሚወገደውን ያ ማለት በሙቀት ምክንያት መኪናው ላይ በሚፈጠሩ በተለያዩ ምክንያቶች ኤፊሽንሲ የባትሪውን 100% አቅሙን መጠቀም አይቻልም። የሌሎች መኪኖች ምናልባት እስከ 90% ድረስ ነው እስካሁን በማቆም የሰማሁትም እስከ 90% ድረስ ኤፊሽንት ናቸው። ነገር ግን የዚህኛውን ሲኤትኤል ስኬትቦርድ ሻንሲን ስናይ 91.7% የባትሪውን አቅም መጠቀም ይችላል። ያ ማለት እንግዲህ ለኤፊሽንሲ 0.01% ራሱ መሻሻል ማለት ኢትስ ቢግ ዲል። ይሄኛው ደግሞ ከ1.7% በላይ አሻሽሎ አቅርቦታል ማለት ነው። ይሄ ሲኤትኤል ስኬትቦርድ ሻንሲ እንግዲህ ይሄ ካምፓኒ በአመት እስከ 100,000 መኪኖችን ኤክስፖርት ለማድረግ ኦልሬዲ ተዘጋጅቷል። ይህን የስኬትቦርድ ሻንሲ ደግሞ ለመጠቀም የተዘጋጁ ካምፓኒዎች አሉ። እንደ ጃክ አይነት፣ እንደ አቫተር አይነት፣ እንደ ኔታ አይነት ካምፓኒዎች ይህንን ሻንሲ ለመጠቀም ኦልሞስት እየተጠባበቁ የሚገኙ ካምፓኒዎች ናቸው። በእርግጠኝነት የዓለምን የመኪና ኢንዱስትሪ በደንብ ይቀይረዋል፣ ይለውጠዋል። የዛሬው ቪዲዮአችን ይህንን ይመስላል። አብራችሁኝ ስለቆያችሁ አመሰግናለሁ። በኔክስት ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።